ሰላም እንዴት ናችሁ? ዛሬ ደግሞ በከተማችን ውስጥ አለ የተባለ ላፕቶፕ ቤት ነው ይዣችሁ የምሄደው። መሀል ቦሌ ላይ ነው የሚገኘው። ተከተሉኝ። ሰላም አማን፣ እንዴት ነህ? ሁሉ ሰላም ነው? ስራ ጥሩ ነው? አለን። እስኪ ዛሬ ላፕቶፖች እስኪ ከትንሽ ጀምሮ እስከ ትልቅ የሚባሉትን ዋጋቸውን እንድታሳይ እንፈልጋለን። ላፕቶፖች ይቻላል። የሳምንቱ የላፕቶፕ ዋጋ አሁን ባለው ሬንጅ መነሻው እስከ 30 ሺህ ብር ነው። ኤችፒ ፓቪሊየን ኮር i3 6 ጄኔሬሽን 500 በ8 ጂቢ ራም ነው። ባትሪው 4 ሰዓት ይቆያል። ይሄኛው 30 ሺህ ብር ነው። ሌኖቮ ቲንክፓድ ኮር i5 7ኛ ጄኔሬሽን 256 ጂቢ ኤስኤስዲ ስቶሬጅ በ8 ጂቢ ራም ባትሪው 4 ሰዓት ይቆያል። 14 ኢንች ነው። ይሄኛው 40 ሺህ ብር ነው። ከሱ ሲቀጥል ሌኖቮ አለ ቲንክፓድ ኤኤምዲ ሲሪየስ ነው። ራይዘን 3 5000 ሲሪየስ 128 በ8 ጂቢ ማለው 256 በ8 ማለው 128ቱ 44 ሺህ ብር ነው። 256 ጂቢ ሲሆን 47 ሺህ ብር ነው ማለት ነው። ተች ስክሪን ናቸው እነዚህ። ከነሱ ሲቀጥል ኤችፒ ላይት ቡክ አሉ። በእነዚህ ኮር i5 8ኛ ጄኔሬሽን 512 ጂቢ ስቶሬጅ ኤስኤስዲ በ8 ጂቢ ራም እስከ 53 ሺህ ብር ይደርሳሉ እነዚህ። ከነዚህ ትንሽ ከፍ ስንል ደግሞ በእነዚህ በዴሎች አሉ። ኮር i5 10ኛ ጄኔሬሽን 256 በ8 ጂቢ ራም ባትሪያቸው 5 ሰዓት ይቆያል። 13.5 ኢንች ኪቦርድ ላይት አላቸው። እነዚህ እስከ 48 ሺህ ብር 48 ሺህ ብር አሉ። ፍሌክስ የሚያደርግ በዴል አለ እስከ 48500 ብር i7 8 ጄኔሬሽን ማለት ነው። ከዛ ኮር i5 10 ጄኔሬሽን 512 በ8 ጂቢ ራም 13.5 ኪቦርድ ላይት አለው። ባትሪው 5 ሰዓት ይቆያል። እነዚህ እስከ 56500 ብር ይገኛሉ። ከነዚህ ትንሽ ከፍ ስንል ደግሞ ኤችፒ ላይት ቡክ ኮር i5 11 ጄኔሬሽን 512 በ8 ጂቢ ራም 13.5 ኢንች ነው። ይሄኛው እስከ 64 ሺህ ብር። እዛ ራሱ ሆኖ ኮር i7 10ኛ ጄኔሬሽን አለ 512 በ8 ጂቢ 14 ኢንች ኪቦርድ ላይት አለው። ባትሪው 5 ሰዓት ይቆያል። እነዚህ ሲሆኑ እስከ 67 ሺህ ብር ይኖራሉ ማለት ነው። 67 ሺህ ብር። ከነዚህም ከፍ የሚሉ አሉ። ኤችፒ ላይት ቡክ ኮር i7 11 ጄኔሬሽን ነው 512 በ16 ጂቢ ራም እስከ 76 ሺህ ብር። ኪቦርድ ላይት አላቸው። ባትሪያቸው 5 ሰዓት ይቆያል። እነዚህ እስከ 76 ሺህ ብር ይደርሳሉ። ኤችፒ ዚቡክ ወርክ ስቴሽን ኮር i7 11 ጄኔሬሽን ነው 512 በ16 ጂቢ ራም 14 ኢንች። ይሄኛው እስከ 80 ሺህ ብር ይደርሳል ማለት ነው። ባትሪያቸው እስከ 8 ሰዓት የሚቆይ ረጅም ሰዓት የሚቆይ በጣም ይቆያል። ይሄኛው በተለይ ኮር i7 11 ጄኔሬሽን ነው። ተች ስክሪን ነው። በጣም ስሊም ናት። በጣም ስሊም ናት። 2K ስክሪን ሪዞሉሽን አለው። ባትሪ እንደነገሩ 8 ሰዓት ይቆያል። 512 በ16 ጂቢ ራም ነው። ይሄኛው ሲሆን እስከ 83 ሺህ ብር እኔ ጋ ይገኛል ማለት ነው። ከዚህ ትንሽ ከፍ ሲል ደግሞ ይሄ ያለ የምታየው በእነሱ አሉ። ኤችፒ ዚቡክ ወርክ ስቴሽን እነዚህ በጣም ምርጥ ናቸው። ባትሪያቸው ኮር i7 10 ጄኔሬሽን ናቸው። 512 በ16 15.6 ኢንች እነዚህ እስከ 75 ሺህ ብር ይገኛሉ። 15 ኢንች ስክሪናቸው ሰፋ ይላል። እነዚህ ለኮዲንግ ምናምን ለቪዲዮ ኤዲቲንግ እነዚህ አሪፍ ናቸው። ከእነሱ ሲቀጥል በኮር i5 12ኛ ጄኔሬሽን 512 ጂቢ ስቶሬጅ በ16 ጂቢ ራም 14 ኢንች ናቸው። እነዚህ ብራንድ ናቸው። መነሻቸው ከዚህ ነው የሚጀምረው። ይሄ እስከ 92 ሺህ ብር ጋ ይገኛል። ራሱ ሆኖ ደግሞ ኮር i5 13ኛ ጄኔሬሽን አለ እስከ 110 ሺህ ብር። እነዚህ ደግሞ እሱም ብራንድ ነው። ይሄ ብራንድ ነው። ኮር i5 13ኛ 512 በ16 ጂቢ ራም 14 ኢንች ባትሪው እስከ 8 ሰዓት ይቆያሉ። እነዚህ በጣም ምርጥ ዕቃ ናቸው። እነዚህ ይሄ 115 ሺህ ብር
ይሄ ደግሞ እስከ 95 ሺህ ብር ማለት ነው። በእነዚህ ያሉ ከነሱ ደግሞ ትንሽ ከፍ ምንል ከሆነ ከማክ ከመግባታችን በፊት ጌሚንግ ላፕቶፖች አሉ። አሁን እነዚህ ሌኖቮ ሊጅን አለ የምታዮች ኤምኤስአይ አለች፣ ብራንድ ኒው ኤምኤስአይ አለ። አሁን ይሄ ኮራይ 7 ናይንዝ ጄኔሬሽን ነው። እስከ 110 ሺህ ብር 1654 ጂቢ ግራፊክስ አለው። ማነው 6 ጂቢ ግራፊክስ አለው። 5 በ16 ጂቢ ራም። ይሄ እስከ 115 ሺህ ብር። እንግዲህ ተመልካቾቻችን ከአማን ጋር የነበረን ቆይታ ይህን ይመስላል። ነገር ግን በቅድሙ ባቀረብንላችሁ ክፍል ላይ ያላስተዋወቃቸው በጣም ብዙ ላፕቶፖች አሉ። እስከ 300 ሺህ ብር ከኋላ የምትመለከቷቸው እስከ 300 ሺህ ብር ድረስ የሚሸጡ ላፕቶፖች አሉ። ያው ይሆነኛል የምትሉትን ላፕቶፕ እየመጣችሁ መግዛት ትችላላችሁ። በተጨማሪ ደግሞ ስልኮችም እያየሁ ነው። የተለያዩ ስልኮች በአይፎንም በሳምሰንግም ተመጣጣኝ ዋጋ አማን ጋር ታገኛላችሁ። ስልኩ ባዮ ላይ ተቀምጦላችኋል። ከኔ ጋር ያለን ቆይታ እዚህ ላይ ያበቃል። መልካም ቀን።